ገኘው አላህን ያመሰግናል فكان خيرا له ለሱ ኸይር ይሆንለታል ወይን አሳበته ضراء ጉዳትና አደጋ ሲደርስበት ደግሞ صبر ትዕግስት ያደርጋል فكان خيرا له ይሄ ለሱ ኸይር ይሆንለታል ማለት ነው ስለዚህ አንዱ መፍትሄ ለሐሳብ ለጭንቀት መፍትሄው ምንድነው እሱ قدر الله ما شاء فعل ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት احرص على ما ينفعك በሚጠቅምህ ነገር ላይ ተንቀሳቀስ ለፋ ሞክር የራስህን ጥረት አድርግ ولا تعجز ደካማቱን ሰነፋቱን ከዛስ በኋላ የሆነ ነገር በሚደርስብህ ጊዜ ولا تقل لو اني فعلت كذا وكذا لكان كذا وكذا ይሄን ባረግ ኖሮ ይሄ ይሆን ነበር ይሄን ባላደርግ ኖሮ እንዲህ አይፈጠርም ነበር አትበል ولكن قل قدر الله ما شاء فعل الله يوسنው ነው እሱ የወሰነው ሆኗል በል ይሄን ባደርግ ኖሮ ማለት ምንድነው እሱ የሸይጣንን በር ወለል አርጎ የሚከፍት ነው ማለት በቁጭት እድሜ ልኩን እንዲኖር በሐዘን በጭንቀት እድሜ ልኩን እንዲኖር ነው የሚያደርገው ይሄን ባረኩኝ ኖሮ የሚባል ነገር የለም ምን ነው ባልተናገርኩ ምን ነው እዛ ባልሄድኩኝ ምን ነው ይሄን ባላነሳው ምን ነው ይሄን ባልሰጠው ምን ነው በቀረብኝ አለቀ አሁን ቢቀርብኝ ማለት አንችልም አልፏል ስለዚህ የአላህን ውሳኔ ወዶ መቀበል ያስፈልጋል ማለት ነው ማንኛውም ነገር በአላህ ውሳኔ ነው የሚሆነው ሁለተኛው መድኃኒቱ ምንድነው እሱ ፈውሱ القناعه بما قسمه الله لك الله سبحانه وتعالى በወሰነልህ ነገር ተብቃቃ ደስተኛ ሁን አላህ በሰጠህ ነገር ደስተኛ ከሆንክ ምትብቃቃ ከሆነ ጭንቀት የሚባል ነገር ይጠፋል ማለት ነው ምክንያቱም የሰው ልጅ የሚያብቃቃው ቀደም ሲል እንዳልነው የሰው ልጅ የሚያብቃቃው ዱንያ አይደለም ዱንያ የሚያብቃቃው ቢሆን ኖሮ ስንትና ስንት ሚሊዮነሮች አሉ አርፎ ይቀመጡ ነበር በአለም አንደኛ ሀብታም የሚባሉ አሉ አንተ ምትጠየፈው ነው እነሱ ይበሉ ባለፈው የሆነ እንትን ሰምቼ በአለም አንደኛ ወይም ደግሞ ከከፍተኛ ሀብታም ከሚባሉት አንዱ ነው ምግብ የሚበላው ሁሉ ጊዜ ማክዶናልድስ ሄዶ ነው ይባል ብዙዎቻችሁ ተጠየቁ አሁን እዛ አካባቢ ማድረስ በአለም ሚሊዮነር በቃ ያን የጧት ሁሉ ጊዜ እየሄደ በዛ አልፎ ገዝቶ እየበላ ነው የሚሄድ ወደ ስራ ሲሄድ አርፎ አልተቀመጠም እኮ ይለፋል ይሰፋል ሁሉ ጊዜ ጧት የሚወጣው ለስራ ነው ማታ ወደ ቤት ይገባል ቤት ገብቶ ማይተኛም ደግሞ ሂሳብ ያወራረዳል ያ ሁሉ ሆኖ ግን የሚበላው ምንድነው አልቀና ያስፈልጋል ያ ቀና ያስፈልጋል እንደኔ ሰምታችኋል ይሄን ዜና ይሰማሳል ነው ዋረን በፊት ይባላል ማክዶናልድስ እየሄደ ነው ይወላው እኔ እንደዚህ ምንድነው ሁለተኛ ሶስተኛ ሀብታም የሚባለው ማለት ነው ከሆነ ከዛም በታችም ከሆነ ገላይ ከሆነ እሱ አስጨንቀንም ብዙም ግን ሀብታም ከሚባሉት ሰዎች አንዱ ነው በቃ ይሄ ነው አይደለም አንተም እሱ ደረጃ ላይ ብትደርስ ምን እንደምታረገው ከዚህ የተለየ ነገር የምታረገው ነገር እኮ የለም እንዲያውም ጭንቀት ይጨምርባል የአኺራም ሂሳቡ ደግሞ በዛው ልክ ነው ሀብታሞች ከድሃዎች በ50 ሺህ ዓመት ወደ ኋላ ይዘገያሉ ድሃዎች ጀነት ከገቡ በኋላ ማለት ነው ምክንያቱም ሀብታሞች ገና ብዙ የሚታሰቡት ነገር አለ ወይም በያዙት ነገር ሁሉ ምን ይሆናሉ ገና አካውንታብል ናቸው ማለት ነው ያንተንዷ ፔኒ ትጠይቃለች ምን አይነክ ተሰበሁ ወፊማ አንፈቀ ከየት ወሰደው ከየት አገኘው በምን አወጣው ስለዚህ ቀናዓ ያስፈልጋል ቀድም እንዳልነው ለዚህ መብቃቃት የሚያስፈልግህ ነገር ደግሞ ምንድነው ስትባል ምንድነው የሚያስፈልገው ሁሉ ጊዜ ወደ ታች ማየት በዱንያ ጉዳይ ላይ ሰዎችን ስትመለከት ከላይ አትይ ወደ ታች ተመልከት ሰዎች አሉ ዛሬ ሁሉ ጊዜ ጭንቀታቸው ወይም ቁጭ ብሎ ሲያወሩ የሚያወሩት የዓለም ሀብታሞች ማን አንደኛ ወጣ ማንንም በለጠው ማን ምን ያስገባል ማን ምን ያስወጣል በምን ላይ ኢንቨስት አረገ እንደዚሁም ደግሞ ምን እየሰራ ነው እነማን ምን ያያረጉ ነው በቃ ዚክር ቢያረግበት ትልቅ ደረጃ የሚደርስበት ማለት ነው ዓለም ላይ ያለው የሚካሄደው ነገር ማወቅ ወንጀል አይደለም ነገር ግን ጧትና ማታ ስለዚህ ጉዳይ ብቻ ማንሳትና ማውራት እገሌ ተተኮሰ እገሌ ወደቀ እገሌ አለፈ እገሌ በራሱ መብቃቃት አንድ ሰው በቂ ነው ማለት ነው ሌላውና ሁለተኛው መፍትሄ الاستقامه على دين الله عز وجل بالله سبحانه وتعالى دين ላይ ቀጥ ማለት ያስፈልጋል الله سبحانه وتعالى آدم حواء شيطان ወደ ዱንያ ወረዱ ሲላቸው قال اهبطوا منها جميعا ሁላችሁም ወረዱ بعضكم لبعض عدو ነው ያላችሁ አንዳችሁ በአንዳችሁ قلنا اهبطوا بعضكم لبعض عدو ጠላት ሆናችሁ ትኖራላችሁ በዱንያ ላይ ከወረዱ በኋላ ከነዛ ውስጥ ግን አላህ ምን አለ فإما يأتينكم مني هدى ከኔ መመሪያ በሚመጣላችሁ ጊዜ ነብይ ሲመጣ መመሪያ መጻፍ በሚመጣላችሁ ጊዜ فمن تبع هدايا በሌላ ቦታ ላይ فمن اتبع هدايا فلا يضل ولا يشقى የኔን መርሆ መመሪያ የተከተለ የሆነ ሰው
ጠማማ አይሆንም እድለቢስም አይሆንም አኺራን ጀነትን ይወርሳል በዱንያ ላይ ደግሞ ቀጥተኛው መንገድ ይመራል በሌላው አያት ላይ ደግሞ ምንድነው ያለው فمن تبع هدايا የኔን መመሪያ የተከተለ የሆነ ሰው فلا خوف عليهم ولا هم يحزنون ፍርሃት የሚባል ነገር የለባቸውም ሐዘንም አይደርስባቸውም ስለዚህ በአላህ ዲን ላይ ኢስቲቃማ መኖር ሌላው ፈውስ ለዚህ ነገር መፍትሄው እሱ ነው ማለት ነው ሌላው ለዚህ መፍትሄው ምንድነው ስንል ለሐሳብ ለጭንቀት መፍትሄው الإحسان إلى الخلق ለሰዎች መልካምን ነገር መዋል ለሰዎች ኸይርን ነገር መስራት መልካምን ነገር ለሰዎች ማሰብ መልካምን ነገር ለሰዎች ውለታ መዋል ለሰዎች ጥሩ ነገር የምትሰራ ከሆነ መልካምን ነገር የምታረክ ከሆነ ሐሳብና ጭንቀት ይለቃል ማለት ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈ ሐዲስ قال رسول الله صلى الله عليه وسلم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ من نفس عن مؤمن كربة من كرب الدنيا